ዛሬ የምነግራችሁ ታሪክ ልብን የሚያስደነግጥ የሙዚቃ ከፍታ፣ የዝናን ውበትና የሰው ልጅን የጨለማ ጎን የሚያሳይ ነው። በ1970ዎቹ የሙዚቃ ዓለምን ያስደመመ አንድ ታላቅ ኮከብ የነበረ ቢሆንም የህፃናት ወሲባዊ ጥቃት ወንጀሎቹ የሱ ስም ከህዝብ ትውስታ ሙሉ በሙሉ እንዲጠፋ አድርጎታል። በዚህም ዘመን አንድ የሮክ ሙዚቃ ኮከብ በልዩ አለባበሱ፣ በኃይል በተሞላ የሙዚቃ ትርኢቶቹና በሚያምሩ ዘፈኖቹ በሚሊዮኖች የሚቆጠር ልቦችን አሸንፎ ነበር። ስሙ በሁሉም ቦታ ይነገር ነበር። ህዝቡ እንደ ጀግና ያየውም ነበር። ነገር ግን ከዚህ የሙዚቃ ገጽታ በስተጀርባ እጅግ አስደንጋጭና ጨለማ ሚስጥር ተደብቆ ነበር። ዛሬ የዚህን ታዋቂ የሙዚቃ ኮከብ የህይወት ታሪክ እነግራችኋለሁ። ከመድረክ ላይ የነበረውን ስልጣን በልጆች ላይ በፈጸማቸው አስከፊ ወንጀለኞች ምክንያት እንዴት እንደታሰረ፣ ከእስር ቤት በኋላ ምንም አይነት የህዝብ ተቀባይነት እንዳላገኘ፣ የሱ ሙዚቃ ከሁሉም የህዝብ መድረኮች እንዴት እንደተወገደ እና ታሪኩን ለሙዚቃ ኢንዱስትሪው እጅግ አሳሳቢ የማስጠንቀቂያ ታሪክ እንደሆነ እንመለከታለን። ይህ ታሪክ አንዳንድ ድርጊቶች የአርቲስቶችን አስተዋጽኦ ከህዝብ ትውስታ እንዴት ለዘላለም እንደሚያጠፋ ያሳያል። በ1970ዎቹ ውስጥ የዚህ የሙዚቃ ኮከብ ስም ዘውግ ውስጥ አልበሞቹ በሚሊዮኖቹ ይሸጡ የነበረ፣ የሱ የሙዚቃ ትርኢቶች በኃይል የተሞሉ፣ በአስደናቂ አልባሳት ያሸበረቁና በደጋፊዎች የተሞሉ ነበሩ። እሱ የዘመኑ የሙዚቃ አዶ እና የባህል ተጽዕኖ ፈጣሪ ነበር። ህዝቡ የወደውና ያከብረው ነበር። የህዝቡ ምስሉ አነቃቂ ቢመስልም የዚህ የሙዚቃ ኮከብ የግል ህይወት ግን በጨለማና በአሰቃቂ ሚስጥር የተሞላ ነበር። ከህዝብ እይታ ርቆ በድብቅ በልጆቹ ላይ ወሲባዊ ጥቃቶችን ይፈጽም ስለነበረ እነዚህ ድርጊቶች ከስነ ምግባር የራቁ፣ ህግን የሚጥሱ እና ሰብአዊነት የጎደላቸው ነበሩ። ለዓመታት ይህንን ጨለማ ሚስጥር ደብቆ መኖር ችሏል። በ1990ዎቹ ውስጥ የዚህ የሙዚቃ ኮከብ ጨለማ ሚስጥር መገለጥ ጀመረ። የልጅ ወሲባዊ ጥቃት ሰለባዎች ለመናገር ድፍረት አገኙ። ፖሊስ ምርመራውን ጀመረ። ማስረጃዎችን መገኘት ጀመሩ። በመጨረሻም በልጆቹ ላይ በፈጸማቸው ወሲባዊ ጥቃቶች ተከሶ ፍርድ ቤት ቀረበ። እንደ አውሮፓውያን አቆጣጠር በ1999 ዓ.ም ፍርድ ቤቱ ጥፋተኛ ሆኖ እንዲገኝ ወሰነ። የፍርድ ቤቱ ውሳኔ በዓለም ዙሪያ ከፍተኛ ድንጋጤና ቁጣን ፈጠረ። ህዝቡ የሚወዱት አርቲስት እንዲህ አይነት አስከፊ ወንጀል መፈጸሙን ማመን አቃተው። የመገናኛ ብዙሃን በሰፊው ዘገቡት። የብዙ ሰዎች ልብ በሐዘንና በንዴት ተሞላ። የዚህ የሙዚቃ ኮከብ ስም ከዝና ወደ ነውር ተቀየረ። በፍርድ ቤቱ ውሳኔ መሰረት የሙዚቃው ኮከብ ወደ እስር ቤት ገባ። የኮንሰርት መድረኮቹን ትቶ፣ የቅንጦት ህይወቱን ትቶ በብረት በሮች የተከበበ ከሌሎች ወንጀለኞች ጋር ተራ ህይወትን መምራት ነበረበት። ይህ ለሱ ትልቅ ፈተና ነበር። ነገር ግን ህዝቡ ለሱ ምንም አይነት ርኅራኄ አላሳየም። ሌሎች አርቲስቶች ከእስር ቤት ከተፈቱ በኋላ ወደ ሙዚቃው ዓለም ለመመለስ ሞክረው ስኬታማ የሆኑባቸው አጋጣሚዎች አሉ። ነገር ግን ለዚህ የሙዚቃ ኮከብ ግን ሁኔታው ፈጽሞ የተለየ ነበር። እሱ ከእስር ቤት ከተፈታ በኋላ ምንም አይነት እድል አላገኘም። የህዝብ ይቅርታ ወይም የሙዚቃ ኢንዱስትሪው ድጋፍ አልነበረም። የኢንተርቴይንመንት ኢንዱስትሪ የዚህን የሙዚቃ ኮከብ ወንጀሎች በተመለከተ ዜሮ ቶለራንስ አሳይተዋል። ስትሪሚንግ ሰርቪስ እንደ ስፖቲፋይ እና አፕል ሚውዚክ የመሳሰሉ የእሱን ሙዚቃ ከማጫወቻቸው ሙሉ በሙሉ አስወገዱት። ይህ ድርጊት ኢንዱስትሪው ለህፃናት ወሲባዊ ጥቃት የሚሰጠውን ከባድ ትኩረት ያሳያል። ምንም ያህል ተወዳጅ ቢሆንም ከህዝብ እይታ ሙሉ በሙሉ ተወገደ። በጊዜው የነበሩ አድናቂዎች እንኳን የሱን ዘፈኖች ማግኘት አልቻሉም። የዚህ የሙዚቃ ኮከብ ከዚህ በፊት የነበረው ዝና፣ ክብርና የሙዚቃ ስራ በአንዴ ተናደ። ስሙ አሁን ከሙዚቃው ይልቅ ከወንጀል ጋር ብቻ ይያያዛል። ህብረተሰቡ የዚህን የሙዚቃ ኮከብ የጥበብ አስተዋጽኦ ከህዝብ ትውስታ በዘላለም እንዲጠፋ ወሰነ። ወንጀሎቹ እጅግ አስከፊ ስለነበሩ ማንም ሰው ከሱ ጋር መያያዝ አልፈለገም። ይህ ደግሞ ለአርቲስቶች ትልቅ ማስጠንቀቂያ ነው። አንዳንድ ድርጊቶች የጥበብ አስተዋጽኦን ከህዝብ ትውስታ ሙሉ በሙሉ ሊያጠፋ ይችላል። የዚህ የሙዚቃ ኮከብ ታሪክ በሙዚቃ ኢንዱስትሪ ውስጥ እጅግ አሳሳቢ የማስጠንቀቂያ ታሪክ ሆኖ ያገለግላል። ዝናና ተሰጥኦ የሰውን ልጅ ከህግና ከስነ ምግባር በላይ አያደርገውም። በተለይ በህፃናት ላይ የሚፈጸሙ ወንጀሎች ምንም አይነት ይቅርታ የላቸውም። ይህ ጉዳይ የህፃናት ጥበቃ
አስፈላጊነት አጉልቶ ያሳያል። ህብረተሰቡ ህፃናትን ከጥቃት ለመጠበቅ በከፍተኛ ጥንቃቄ መስራት እንዳለበት ያስገነዝባል። የዚህ የሙዚቃ ኮከብ ታሪክ የህግንና የስነ ምግባርን አስፈላጊነትን ያሳያል። ምንም ያህል ተሰጥኦ ቢኖረውም የስነ ምግባር ደንቦችንና ህግን መጣስ ሁሉንም ነገር ሊያጠፋ ይችላል። መገናኛ ብዙሃን፣ ሶሻል ሚዲያዎች የዚህን ታሪክ እውነት ለመግለጥ ትልቅ ሚና ተጫውተዋል። የወንጀል ድርጊቶችን በማጋለጥ ህዝቡ እውነትን እንዲያውቅ አድርጓል። የዚህ የሙዚቃ ኮከብ ታሪክ ለሌሎች አርቲስቶች ትምህርት ሆኖ ያገለግላል። የዝናን ፈተናዎች እንዴት መቋቋም እንደሚቻል እና ከህግና ከስነ ምግባር ጋር መጋጨት ምን ያህል አደገኛ ሊሆን እንደሚችልም ያስተምራል። የዛሬው እውነተኛ ታሪክ ይህንን ይመስላል። የ1970ዎቹ የሙዚቃ ኮከብ የህፃናት ወሲባዊ ጥቃት ወንጀሎቹ የሱ ስም ከህዝብ ትውስታ ሙሉ በሙሉ እንዲጠፋ አድርጎታል። ይህ ታሪክ የህግን የማይታለፍ መሆኑን፣ የህብረተሰብን የጥበብ አስተዋጽኦ በወንጀል እንዴት ሊጠፋ እንደሚችል ያሳያል። ይህን መሰል አስደናቂ ታሪኮችን ለማግኘት ደግሞ ቻናላችን ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። በሚቀጥለው ጊዜ እስክንገናኝ ድረስ